Basicamente é casal normal, só a estatura é pouco menor. ወዳጃችን አቶ ፓውሎ ገብርኤልና ወይዘሮ ካቲዩሻ ሆሺኖን ይተዋወቋቸው ያለማችን ድንቅዮቹ ባልና ሚስት ናቸው። ባል አቶ ፓውሎ ቁመቱ 88 ሳንቲሜትር ሲሆን ሚስት ደግሞ በ1 ሳንቲሜትር በልጣው ቁመቷ 89 ሳንቲሜትር ነው። ታዲያ የቁመታችን ማጠር በዕለት ተዕለት ህይወታችንም ሆነ በፍቅራችን ላይ ቅንጣት ታክል ተጽዕኖ አላሳደረብንም ያሉት ጥንዶቹ በሞቀት ዳር እየኖሩ አመታትን አስቆጥረዋል። በማህበራዊ ትስስር ድረገጽ ላይ ከዛሬ 10 ዓመት በፊት የተገናኙት ድንቅዮቹ ብራዚላውያን ጥንዶች ፓውሎና ሆሺኖ መጀመሪያ ሰሞን ፍቅሩ ከአንድ ወገን ማለትም ከፓውሎ በኩል ብቻ ነበር የነበረው። እንዳይዋት ውበቷ ገዳይ ሆኖ ነበር ያገኘውት የሚለው ፓውሎ አይናፋሯ ሆሺኖ ፊት ነስታው እንደነበር ያወሳል። መጀመሪያ ላይ አለ አይደል የሆነ ላማልላት የምጥር ነበር የመሰላት። እኔ ግን ጥሩ ሆኜ ልቀርባት መሞከሬ ነበር። በወቅቱ ለሷ አሰልቺ ሰው መስዬ ነበር የታየዋት ሲልም ነው ነገሩን መለስ ብሎ አስታውሶ የሚናገረው። መጀመሪያ ሲያናገረኝ የሆነ የሚያበሳጭ አይነት ሰው ነበር የምትለው ሆሺኖ በበኩሏ ያኔ ድጋሚ እንዳያገኛት በማህበራዊ ትስስር ድረገጽ ቋንቋ ብሎክ አድርጋው ወይም እሷን የማግኛ መንገዱን ዘግታበት ቆይታ አመት ከግማሽ ከቆየች በኋላ ድንገት የሆነ ቀን ለምን አላዋራውም የሚል ሐሳብ ብልጭ ብሎላት መንገዱን ከከፈተችለት በኋላ ነገሮች ተስተካክለው መልክ እንደያዙን የምትናገረው። ይህ ከሆነ ከሁለት ወራት በኋላ ፓውሎ እሷ ወደምትገኝበት ከተማ አቅንቶ ይገናኛሉ። ከዚህ በኋላ ነበር ግንኙነታቸው ዘልቆ ዛሬ ላይ ሊደርሱ የቻሉት። ፓውሎ 300 ኪሎ ሜትሮችን አቋርጦ ለመጀመሪያ ጊዜ ሆሺኖን ሲያገኛት ውበቷ እጅጉን እንዳስደመመው ከውበቷ በላይ ደግሞ ይበልጥ ውብ ሆኖ ያገኘው ስብዕናዋን አብዝቶ እንደወደደው ያስታውሳል። አይናፋሯ ሆሺኖ ግን በወቅቱ የፓውሎ አለባበስ ደብሯት እንደነበር ነው የምታስታውሰው። ፍቅራቸው ቁመትም የቦታ ርቀትም ያልገደበው ጥንዶቹ ከዚያን ጊዜ አንስተው መገናኘታቸውን ቀጥለውም ከ4 ዓመታት በኋላ ነበር ተጠቃለው አንድ ላይ መኖር የጀመሩት። አሁን ላይ ታዲያ ቅሉ 8 ዓመታትን አብረው በአንድ ጣራ ስር ቢኖሩም ህጋዊ ጋብቻ አልፈጸሙምና እሱን ማድረግ እንዲሁም ደግሞ የዓለማችን ድንቅዮቹ ጥንዶች በሚል ዘርፍ ስማቸውን በዓለም የድንቃ ድንቅ ክስተቶች መዝገብ ላይ ለማሰፈር ውጥን ይዘዋል። ወልደው ከብደው ለመኖርም እየተመካከሩ ናቸው። የ30 ዓመት ወጣቱ አቶ ፓውሎ በሙያው ጸሐፊ ሲሆን ወደፊት የሚኖርባት የብራዚሏ ኢቴፓቫ የተሰኘች ከተማ ከንቲባ ለመሆን የመወዳደር ምኞት አለው። የ26 ዓመት ወጣቷ የፓውሎ ሚስት ወይዘሮ ሆሺኖ ደግሞ የፀጉር ፍሸና ሙያተኛ ሆና የራሷ የውበት ሳሎን ውስጥ ነው የምትሰራው። ድንቅየው ፓውሎ ክብርን እንዲህ በቀላሉ አይደለም ያገኘሁት፣ ጠንክሬ ሰርቼ ነው ሲል ይደመጣል። ለቁመቷ እንዲመቻት ተደርጎ በተሰናዳው የውበት ሳሎኗ ውስጥ የምትሰራው ሆሺኖ የውበት ሳሎን ሙያ ከድሮ ጀምሮ ህልሟ የነበረ ቢሆንም ድንቅ ሆና በመፈጠሯ እድሉን ሳታገኝ መቆየቷንና ከባለቤቷ ፓውሎ ጋር ከተገናኙ በኋላ ግን ሁሉንም ነገር አመቻችተው የምትወደውን ስራ ወደ መስራቱ መግባቷን ትናገራለች። በቁመታቸው ማጠር ሳቢያ በርካቶች እንደሚጠቋቆሙባቸው አልፎ ተርፎም መገለል ይደርስባቸው እንደነበር የሚያስታውሱት ፓውሎና ሆሺኖ ቁመት ባልገደበው ፍቅራቸው ተሳስበው ሐሳብ ለሐሳብ ተግባብተውና ተጋግዘው እንደሚኖሩና በተረፈ ግን አንዳንድ የቤት ውስጥ መገልገያ ቁሳቁሶችን የባንክ ኤቲኤም ማሽኖችንና የህዝብ መጸዳጃዎችን መጠቀም ላይ ብቻ እንደሚቸገሩ ነው የሚናገሩት። ወዳጃችን ባልና ሚስት ከአንድ ወንዝ ይቀዳል የሚለው እኛ ብሂል እዚህ ጋር ቢገባ ትክክለኛ ቦታው የሚሆን አይመስሎትም?